ሰላም የኤቢ ቪዲዮ ተከታታዮች እንደምን አላችሁ? ይሄ ቻናል ያው ከተከፈተ ቆየት ብሏል። ነገር ግን ያው በተለያየ ምክንያት ቪዲዮ እየለቀኩበት አይደለም እና ያው የቻናሉን አቅም እየተጠቀምኩበት ስላልሆነ ያው እንግዲህ ይቅርታ ጠይቃለሁ። ከዚህ በፊት ያው የተለያዩ ቪዲዮዎችን ሰራ ነበረ። ነገር ግን በተለያየ ምክንያት ያው የሰራኋቸውንም ደልቻቸው ከዛን እንደ አዲስ ደግሞ ጀምሬያለሁ ማለት ነው። ስሙንም ቀይሬው እንግዲህ ከዚህ በኋላ ያው በተለያዩ አይዲያዎች ለመስራት እሞክራለሁ። ቪዲዮ ወደ እናንተ ለመልቀቅ እሞክራለሁ። እኔም ያው በምሰራው ቪዲዮ መጠቀም ስለምፈልግ ያው በስነ ስርዓት ዩቲዩብ ለመጀመር አስቤያለሁ ከፈጣሪ ጋር እና ቪዲዮዎቹን ያው ሲመጡላችሁ ያው ጀማሪ እንደመሆኔ የመጀመሪያ የሚመጣላችሁ ሰዎች ሰብስክራይብ፣ ላይክ እና ሼር በማድረግ ልታበረታቱኝ በትህትና ጠይቃለሁ። እንግዲህ ያው ዛሬ የማወራችሁ ወደ ሀሳቤ ስገባ ማለት ነው። ትናንት የሆነ ሀሳብ እያሰብኩ ነበረ ሌሊት ላይ ማለት ነው። አክቹዋሊ ያው የብዙ ጊዜ የማስበው ሀሳብ ነው እና በተለይ እንደ ኢትዮጵያ አሁንም ራሱ የጻፍኩት ይህንን ትናንት ያሰብኩት የነበረውን ነው እና እንደ ኢትዮጵያ በጣም ከርስ የሆነብን ነገር እኔ ፐርሰናሊ በጣም በቃ እኔ የሁላችንም ችግር ነው ብዬ የማስበውን ነገር ዛሬ አንድ ስንት ነጥብ ነው የጻፍኩት? አንድ 5 ነጥቦችን እንወያያለን ማለት ነው። እናንተ ኮሜንት ላይ ያው ልክ ነው ልክ አይደለም የሚለውን እናንተም ደግሞ የሚመስላችሁን እስኪ በኮሜንት አንድ ሰው ቪዲዮን ቢያየው ያየው ሰው እስኪ ይህንን ነገር እስኪ ምን ትላለህ በሚለው ኮሜንት ላይ ያስቀምጡልኝ ማለት ነው። በጣም ችግር ነው ብዬ ነው የማስበው እንደ ኢትዮጵያ ሰልፍ ኮንፊደንስ ወይም ደግሞ የኮንፊደንስ ችግር ነው። በጣም የብዙዎቻችን ችግር ነው። ባይዘው ይሄ በጣም የብዙዎቻችን ችግር በተለያየ ምክንያት በቃ ሰልፍ ኮንፊደንስ ማጣት ሊደርስብን ይችላል። ግን በቃ ይህ ችግር የብዙ ሰው ችግር ነው ማለት ነው። በተለይ እንደ ኢትዮጵያ ደግሞ እኔ እንጃ ማለት እኔም ስላለሁበት የማህበረሰቡ አካል ስለሆንኩኝ በብዙ ሰው ላይ የማየው እኔም ላይ የማየው በቃ ምን ልበላችሁ ብቻ ይሄ ያው እንደ ሎዱ ሊለያይ ይችላል ማለት የምናሳየው የኮንፊደንስ ማነስ ሊለያይ ይችላል። ግን ደግሞ ብዙዎቻችን ላይ ኦልሞስት 90-80% በሚባል ደረጃ ሁሉም ሰው ላይ አለ ብዬ አስባለሁ ኮንፊደንስ ማጣት ማለት ነው። ዛሬ እስኪ ስለሱ ጥቂት ሀሳቦችን ዲስከስ እናደርጋለን። እኔ የጻፍኳቸው አሁን ነው የጻፍኩት። ያው እንዳያችሁት አሁን ነበር ስጽፍ የነበረው እንደ ችግር ብዬ መጀመሪያ ሰልፍ ኮንፊደንስ ምንድን ነው የሚለውን ነው እንትን ለመጥቀስ የሞከርኩት። ሰልፍ ኮንፊደንስ ማለት ወይም ደግሞ በራስ መተማመን ማለት እኔ እንደሚመስለኝ ከሆነ ያው የሳይኮሎጂዎች ምናምን የሚያውቁ ሰዎች ብዙ ሊተነትኑ ይችላል። ግን ሰልፍ ኮንፊደንስ ማለት ብዬ የጠቀስኳቸው ነጥቦች አሉ። ስለዚህ ሰልፍ ኮንፊደንስ ማለት ምን ማለት እንደሆነ በጠቀስኳቸው መሰረት ልግለጽላችሁ። የመጀመሪያው ሰልፍ ኮንፊደንስ ምንድን ነው ስንል ራስን መቀበል ነው። ሰልፍ ኮንፊደንስ ማለት ራስን መቀበል። ራስን መቀበል ስንል ያው እንግዲህ በተለያየ ራሳችንን መሆን ማለት ነው። ራስን መቀበል ራስን መሆን በቃ ራስን መሆን ማለት አሁን ላይ በተለይ በጣም ብዙ የምናያቸው ኤክስተርናል የሆኑ ነገሮች አሉ። ሰው ላይ አምረው የምናያቸው ነገሮች አሉ። ነገር ግን እኛ ያልያዝናቸው ያልጨበጥናቸው ነገሮች ሊኖሩ ይችላሉ። እነዛን ነገሮች ካሰብን በጣም የራስ መተማመናችን ሊወርድ ይችላል። በቃ የሰውን ነገር እያየን የምንኖር ከሆነ የራሳችንን አቅም እየገደልን እንቆያለን ማለት ነው። ስለዚህ ራስን መቀበል ማለት ለምሳሌ እኔ አቤኒዘር ነኝ፣ መልኬ ይሄ ነው፣ በቃ ይሄ የተሰጠኝ እግዚአብሔር የፈጠረኝ የኔ አቋም ነው ማለት የኔ ሰውነት ነው። ከዚህ ስለሆነ የምንጀምረው ማለት ነው። መጀመሪያ ራሳችንን ማለት ይህ ስጋችንን፣ አስተሳሰባችንን መቀበል መቻል አለብን።
ይሄ ራሴ ስለሆንኩኝ በቃ ከዚህ ውጪ እኔ ልሆን አልችልም። ሌላውን እሆናለሁ ካልኩኝ አስመስላለሁ እንጂ በትክክል ልሆን ያሰብኩትን ነገር ልሆን አልችልም። ኦልሬዲ እኔ በቃ እንደዚሁ ነው የተፈጠርኩት። ስለዚህ በዚህ አካል ላይ ነው ስራዬን መስራት የምችለው። በቃ የተለያዩ ተግባራትን ማድረግ የምችለው እንደዚሁ ነው። ስለዚህ አንዱ ራስን መቀበል ማለት ወይም ራስን መሆን ማለት በቃ የሆኑትን ሆኛለሁ በቃ ነኝ ብሎ ማመን ማለት ነው። ነኝ ብሎ ማመን በቃ ይሄ እንደውም አሪፍ ቃል ነው። ሌላው ራስን መውደድ ነው። ራስን መውደድ ስንል ያው እንግዲህ ራስ ወዳድነት የሚለው የኢትዮጵያ ወይም ራስን መውደድ ማለት ኤክስትሪም ካልሆነ ድረስ አሪፍ ነገር ነው ራስን መውደድ። ምክንያቱም ራሳችንን ካልወደድን መጀመሪያ ማንንም ልንወድ ስለማንችል ከራሳችን በላይ መቼም የምንወደው አካል አለ ብዬ አላስብም ምድር ላይ ማለት ነው። ስለዚህ ራስን መውደድ ማለት ቅድም ራስን መቀበል ወይም ራስን መሆን ብያቸዋለሁ። አሁን ደግሞ ያንን የሆነውን ነገር መውደድ። ለምሳሌ አቤኔዘር እንደዚህ አይነት አፒራንስ አለው፣ መልኩ እንደዚህ ነው፣ ጥርሱ እንደዚህ ነው፣ አይኑ እንደዚህ ነው፣ አፍንጫው እንደዚህ ነው እየተባለ ሊዘረዘርልኝ ይችላል የኔ ማለት ነው ፐርሰናሊ። ይህንን ነገር ራሴም አውቀዋለሁ። ሰዎች ኔጌቲቭሊ ሊያነሱት ይችላል ምናምን፣ ግን ደግሞ ራሴን የሆንኩትን አውቀዋለሁ። ስለዚህ ያንን ነገር መውደድ አለብኝ ማለት ነው። ይሄ አሁን ሰልፍ ኮንፊደንስን ቢውልድ ለማድረግ ማለት ነው። ስለዚህ ራሴን መውደድ መቻል አለብኝ። ራሴን መጀመሪያ መሆኑን መቀበል አለብኝ። ከዛን የሆንኩትን ነገር ደግሞ መውደድ አለብኝ ማለት ነው። ግልጽ ይመስለኛል የማወራው። ሌላው ደግሞ ራስን ማወቅ ይሄ ራስን ከመቀበልም ሊፈጥን ይችላል፣ ወይም ራስን ከመሆን ቀድመን ማስቀመጥ እንችላለን። ራስን ማወቅ ማለት ምንድን ነው? አንድ ሰው ራሱን ካላወቀ በጣም አስቸጋሪ